ዛሬ ሀገሬ ልጆች ጉዳይ ያላችሁ ነበር እላችኋለሁ። እና ይህንን ብረት ድስት ስትጠቀሙ ጥንቃቄ አድርጉ። ስትሰሩ ቢያንስ በደንብ መስተካከሉ ማለት ነው። እና ሰላም ሀገሬ ልጆች ደህና ናችሁ? እግዚአብሔር ይመስገን ሁሉም ሰላም ነው። እናንተ ጋር እንዴት ነው? ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። ሰብስክራይብ እያደረጋችሁ እህቶቼ አበረታቱኝ። አዲሶችም እንደጋገፍ እርስ በርሳችን፣ በተለይ የአረብ ሀገር ላይ ያለን ልጆች እርስ በርስ እንደጋገፍ፣ ሰብስክራይብ እንደራረግ። እኛ እርስ በርሳችን ከተረዳድን ብዙ ነገሮችን መለወጥ እንችላለን ማለት ነው። እና ሁልጊዜ መዳም ቤት ከእንትን ከምንል የራሳችን የሆነ ነገር ብንሰራ ጥሩ ነው ብዬ አስባለሁ። እና የሀገሬ ልጆች ዛሬ ጉድ የሆንኩበትን ነገር ልንገራችሁ። ይሄ እንትን ብረት ድስቱን አስቀምጥላችኋለሁ እና እሱ ብረት ድስት ምን ሆነ መሰላችሁ? አብሶ አዲስ የምትመጡ ልጆች፣ ኧረ የነባሮቹም ስትሰሩ ብረት ድስት በጥንቃቄ መከደኑን፣ እንፋሎት እያወጣ መሆኑን በስነ ስርዓት ማየት አለባችሁ። ከልባችሁ ሆናችሁ ስትሰሩ ማለት ነው የሀገሬ ልጆች። እና እንትኑ ይሄ ብረት ድስቱ እኛ ቤት የተፈጠረው ልንገራችሁ፣ ወደ ገደለው ልግባ። እንትን ብረት ድስቱ እኔ ጽዳት ነው የማጸደው እና ምግብ ያው አንዳንዴ አግዛታለሁ እንጂ ምግብ አልሰራም። እሷ ናት የምትሰራው፣ በምግብ አይደለም እንትን ያለችኝ፣ በጽዳት ስለሆነ ነው ያልኩት። ምግብ አልሰራም። በፊት የምሰራበት ቤት ግን ምግብ ጽዳት ነበር የምሰራው። አሁን ጽዳት ብቻ ነው የምሰራው። አግዛታለሁ። ያው መክተፉ ምን እኮ አይቀርልኝም፣ ግን መጨማመሩም እጨምራለሁ። አሁን የዛን ቀን እኔ አልሰራሁም እና ትናንትና ነው ማለት ነው እሰራላችኋለሁ ብዬ ያው ሳይመች ስለቀረ ሳልሰራላችሁ ቀረው ቪዲዮውም ማለት ነው። አሁን ስጋ ልሰራ ነበርና ጨማመረች። እንግዲህ ውሃ ያደረገችው ልኩን አላየኋትም፣ ምን ያህል እንዳደረገች በምን ያህል ሰዓት መክፈት እንዳለባት የሚሰራው ሰው በጥንቃቄ ማየት አለበት እና ያንን ያላየሁ። ከዛ ያንን ጨማምራ ሄዳለች። ኩሽናው ተዘግቷል። እኔ ደግሞ በቃ ስራ ጨርሼ ዝም ብዬ ቁጭ ብያለሁኝ እና ኩሽናው ከኔ ጎን ነው፣ ኪችኑ ማለት ነው ከኔ ክላስ ጎን ነው። እንግዲህ ያ ብረት ድስት ውሃ ጨርሷል። በቃ እየጨሰ ነው። ይቺ ከላይ የምትከደነዋ ጥቁሯ ነገር ቀልጣለች። እኛም ድሷ ምጥጥ ብላ በራፉን ክፍት ሲደረግ እንዳለ ይጨሳል። እንግዲህ የሚገርማችሁ ነገር ኮንዶሚኒየም ነው፣ 2 ቤት ነው ያላቸው። አንደኛው ሌላ ቦታ ነው፣ አንደኛው ደግሞ የምንሄድበት እሱ ስለሚሰራበት ቦታ እየሄድን ነው። እዛ እሁድ ሂደን አርብ ነው ወደዚህኛው ቤት እንደገና የምንመጣው። ከዛ እዛኛው ኮንዶሚኒየም ነው እና እዛ ያለንበት ቤት እንዳለ ጨሰ። ከዛ ስለካ እንደዚህ ኮንዶሚኒየም ቤት የሆነ አላርም ይጮህላችኋል የሆነ አደጋ ሲፈጠር። እንዳለ ግልብጥ ብሎ መጡ እነዚህ እንትኖቹ ማለት ነው፣ ሴኩሪቲዎቹ አሉ አይደል? እነዚህ ፖሊሶቹ መጡ። ተቆረቆረ። እንዴት አድርገን እንክፈት? ከዛ ተደናግጣ እሷ በቃ ምንቱን ይሄን እቺ ከላይ የምትሳዋን አለ እሷ ልትሰባ ስትል ኧረ ቆይ አትሳቢ ብዬ ማለት ነው ውሃ አረኩበት። ማለት የነብሰ ደሜ ነው እንግዲህ። ያንን ደግሞ ብትከፍተው ምን እንደሚፈጠር ሰው። ከዚህ ያንን ውሃ አደረግንበት። እነሱ ይቆረቆራሉ። ደግሞ በዛ ሀገር እኔ እሷ ደግሞ እንትን ስለሆነች መክፈት አትችልም መሰለኝ። እነሱ እስከሚመጣ ድረስ ጠብቋል ናቸው። በቃ የሆነ ሰውም የሞተ ነው የመሰላቸው። በቃ ከዛ በር ላይ እንዴት አድርገው ይሄዱ። እነሱ ይሄን ብረት ድስት ስትጠቀሙ ጥንቃቄ አድርጉ። ቢያንስ ውሃ ምን ያህል ነው የምጨምረውን ምናምን የሚባለውን ነገር በደንብ መጥኑ። እንፋሎት ይወጣል አይወጣም የሚለውን ነገር ተጠንቀቁ። እሱ አንዴ ከፈነዳ ወይም ደግሞ ፊታችሁ ላይ ከተረጨ በቃ አንደኛ ጠባሳ ብትሆኑ የእድሜ ጸጸት፣ ብትሞቱ ለቤተሰብ እንደገና ጸጸት። ኧረ ለራሳችሁም የሀገሬ ልጆች እና እሱን ታጠንቀቁ። እኛ እግዚአብሔር አተረፈን ማለት ቀናችሁ አይደለም ብሎም ሊሆን ይችላል እንጂ ብታዩት እንዳለን ቤት ሁሉ የነደደን ይመስለኝ እንዳለ ነው የሚጨሰው። እና ይሄንን ጥንቃቄ አድርጉ። ለራሳችሁ ትኩረት ስጡ። አሁን እኮ እኔ ወይ ራሴ ቢሰራ ኑሮ በስነ ስርዓት አይቼ ምን ያህል ውሃ እንደማደርግ ስለማቅ እገባለሁ። እኔ ያንን አላየኋትም። ስለዚህ እነሱ ራሱ ይሄን ብረት ሲሰሩ ይፈራሉ። እኔ በነገራችን ላይ በጣም ነው የምፈራው። በፊት የነበርኩበት ቤት እንደውም ማለት ነው የሀገሬ ልጆች
ሰዓታችሁን ረዘም አድርጋችሁ ጥዳችሁ በሌላ ብረት ድስት ብትሰሩ ይሻላል በዚህ ከምትሰሩ። ይህ አደጋው በጣም ከባድ ነው። አዲሶች በተለይ ባትደፍሩ ትላሉ። አንዴ ስንትኑ እስከሚገባችሁ ድረስ ይሄ አሰራሩ ስንትኑ እስከሚገባችሁ ድረስ አትስሩበት። ተጠንቀቁ። ለራሳችሁ ትኩረት ስጡ እና እኛ አሁን እግዚአብሔር አተረፈን። እንደዛ እንደሆነ ቢነድ ወይ ብንቃጠል፣ አንደኛችን ብንቃጠል እንግዲህ ሰውት ምን እንደሚፈጠር እና እንደዛ ሆነን ትናንትና እግዚአብሔር አተረፈን ብቻ። ስለዚህ ስትሰሩ ትኩረት አድርጉ። ምን ያህል ውሃ ያስፈልገዋል፣ እንዴት አድርጌ ነው የምሰራው የሚለውን ነገር ማሰብ አለባቸው የሀገሬ ልጆች። እና ለአዲሶቹ በተለይ ለአዲሶቹ አስተላልፉልኝ፣ ሸር አድርጉት፣ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ አበረታቱኝ። ለእናንተ ይጠቅማል ያልኩትን ነገር ይዤላችሁ እመጣለሁ ማለት ነው። እና ሰላማችሁ በተረፈ የሀገሬ ልጆች ቻው።